ዛሬ ላይ ይዤላችሁ የመጣሁት ቲክቶክን ከፍታችሁ ፓስወርዴ ጠፋባችሁ፣ ፓስወርዴ ጠፍቷል አላቀውም እና ፓስወርድ እየጠየቀኝ ነው። ፓስወርዴን ደግሞ ላቀው አልቻልኩም ለምትሉ በሙሉ ዛሬ እንዴት አድርጋችሁ ፓስወርዳችሁን አዲስ አድርጋችሁ እንደምትከፍቱት እነግራችኋለሁ። በመጀመሪያ የከፈታችሁበት እናንተ በምንድን ነው? በስልክ ቁጥራችሁ ነው ወይስ በኢሜል? በኢሜላችሁ ከሆነ የኢሜላችሁን ፓስወርድ ማታውቁ ከሆነ እሱን የምታስተካክሉበት በሌላ ጎን ነው። እዚህ ላይ የሚጠይቃችሁ ፓስወርድ አዲስ ፓስወርድ ለማስገባት በኢሜላችሁ ከከፈታችሁት ይሄንን ፓስወርዳችሁን የሚልክላችሁ እዛው ጂሜል የሚል አለ ሌላ አፕሊኬሽን፣ እዛ ላይ ይልክላችኋል። በመጀመሪያ እዛ ላይ የላከላችሁን እንዴት ነው የምታገኙት? እዚህ አፕሊኬሽኖች ላይ ይሄ ጂሜል የሚለውን ይሄንን ስንነካ እዚህ ላይ ይልክላችኋል ማለት ነው። እዚህ ላይ ሲልክላችሁ ቁጥሩን አይታችሁ ያንን ቁጥር እዛ ላይ ትሞሉታላችሁ ማለት ነው። እንዴት ነው የሚለውን ነገር በሂደት አሳይቻለሁ። እዚህ ጋር መጀመሪያ ላይ አዲስ አካውንታችን አስተዋውቀው እዚህ ጋር እንደምታዩት ከላይ በኩል ሶስት ነጠብጣብ አለች። ሶስት ነጠብጣቧን እንነካታለን። እሷን ስንነካት እዚህ ጋር ሴቲንግ ኤንድ ፕራይቬሲ የሚል አለ። እሷን እነካታለን። እዚህ ጋር ስነካ እነዚህ ይመጡልናል። እዚህ ጋር ታዲያ የት ነው የምንገባው? አክቲቪቲ የሚለው አካውንት እዚህ ጋር አለ። አካውንት ላይ እንገባለን። ከዛን እዚህ ጋር እንደምታዩት አካውንት ላይ ስንገባ ፓስወርድ የሚል አለ። ፓስወርድ የሚለውን እነከዋለን ማለት ነው። ፓስወርድ የሚለውን አካውንታችሁ ማታውቁት ከሆነ መጀመሪያ እዚህ ላይ ስትገቡ የኔ እንደዚህ መጣ። የእናንተ ልክ እዚህ ላይ ስትመጡ ቬሪፋይ ማድረጊያ ኮድ ይጠይቃችኋል። ቬሪፋይ ኮዱን ይልክላችኋል። ሲልክላችሁ በሞባይላችሁ በስልክ ቁጥራችሁ ከሆነ በስልክ ቁጥራችሁ ሜሴጅ ይገባላችኋል። ቀጥታ ትሞሉትና ይሄ ፓስወርድ ነው የሚለው፣ ይሄ የራሴ ነው። እናንተ ላይ ግን ልክ እንደዚህ አይደለም የሚመጣው ቬሪፋይ የሚል ነገር ነው የሚመጣው። ቬሪፋይ የሚል ማለት ነው። ቬሪፋይ የሚለውን ኮዱን ማለት የላከላችሁን ከኢሜል ላይ አውጥታችሁ ወይም ከስልካችሁ ከተላከላችሁ በሲማችሁ የገባውን በሜሴጅ የገባውን ያንን ኮድ ትሞሉትና ልክ እንደዚህ እንደመጣልኝ ለኔ ትሞሉታላችሁ ማለት ነው። የምትሞሉት ይሄንን 8 ዲጂት ወይም በዛ ያለ ቁጥር ነው የሚፈልገው። ቁጥርን ብቻ ሳይሆን ፊደላትና የተለያየ ቅርጽ ያላቸው ልክ እንደ አት ምናምን የመሳሰሉ እንደ ጥያቄ ምልክት የመሳሰሉ ያለ ነገር ስታስገቡ ይቀበላችኋል ማለት ነው። ምሳሌ እኔ የምፈልገውን ሞላለሁ። ቀርታ በዚህ መልኩ እኔ ሞልቻለሁ። ከዛን አክቲቭ እለዋለሁ። ሰክሰስፉል አሁን ቼንጅ አድርጌያለሁ ማለት ነው፣ ቀይሬያለሁ። ስለዚህ ፓስወርዴ ምን እንደሆነ እኔ ያውቀዋለሁ። እናንተም በደንብ ያዙት ማለት ነው። እንደዚህ በማድረግ ፓስወርዳችንን እናውቀዋለን ማለት ነው። አክቲቭ እናደርገዋለን ማለት ነው። እዛ በኋላ አክቲቭ ነው። አዲስ የሆናችሁ ይህን የምትመለከቱ በሙሉ ቤቱን ፎሎ በማድረግ እና 10 ጊዜ ኮፕሊንግ በማድረግ
ሼር አድርጉ ለሁሉም እንዲደርስ። ይህን የምትመለከቱ ቤተሰብ የኔ የሆናችሁ ቤተሰብ ፎሎ ያደረጋችሁኝ የተመለከታችሁ በሙሉ እንዳለ ለብዙዎች እንዲደርስ አድርጉ አደራ። እሺ አመሰግናለሁ።